በዚህ ቪዲዮ ዛሬ በአርባ ምንጭ ገጠራማው ክፍል ተጉዘን ህይወት ምን እንደሚመስል በቅርብ ቀረብ ብለን እናያለን። ሁሉንም ነገር እንዳስሳለን። በጫሞ ሐይቅ ዳርቻ ህይወት ምን ይመስላል የሚለውን እንቃኛለን። በጫሞ ሐይቅ ዳርቻ አሳን በመሸጥ የሚተዳደሩ የአሳ አስጋሪዎችን ህይወት ምን ይመስላል የሚለውን ቀረብ ብለን እንዳስሳለን፣ እንቃኛለን። ብቻ ምን አለፋችሁ አብራችሁን ከቆያችሁ ብዙ ነገሮች እናያለን። አርባ ምንጭ በሀገራችን ከፍተኛውን የሙዝ ምርት የምታመርት ሀገር ናት። ስለዚህ የአርባ ምንጭ የሙዝ ጫካ ምን ይመስላል የሚለውንም በዚህ ቪዲዮ እንቃኛለን። ከመጨረሻው እንድታዩት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አብረን እንቆይ። ሰላም እንዴት ናችሁ? ቻናል በሰላም መጣችሁ እያልን ዛሬ እንግዲህ እዚህ ባጃጅ ላይ ሆነን ቪዲዮአችንን ጀምረናል። ከአርባ ምንጭ ከተማ ወጣ ብለን ወደ ጫሞ ሐይቅ ሄደን አካባቢውን አስቃኛችኋለሁ። ከኔ ጋር ቆዩ። ላይክ፣ ሰብስክራይብ ማድረግ አትርሱ። My friend still he's with me all the way from Nigeria is exploring this beautiful part of Ethiopia. ስለዚህ እኔ ጋር ቆዩ። ብዙ ደስ የሚል ነገር አስቃኛችኋለሁ። እዚህ ጋር ድራይቨራችንም አለች። በቃ እስኪ እንግዲህ በደንብ አሳያችኋለሁ። አርባ ምንጭ እንግዲህ በኢትዮጵያ እንደምታውቁት በሙዝ ምርት የሚታወቅ የኢትዮጵያ አካባቢ ነው። የሙዝ ጫካ ምናምንም በዚህ በመንገዳችን እናገኛለን። ጫካው ምን ይመስላል ምናምን በደንብ ነው የምናየው። በድጋሚ እኔ ጋር ቆዩ። we're going to discover a lot of beautiful things here. እንግዲህ ይሄ መንገድ ወደ ጂንካ ወይም ደግሞ ወደ ደቡብ ኦሞ የሚወስደን መንገድ ነው። በዚህ በኩል ከኮንሶ ወደ ሞያሌ አድርገን ወደ ኬንያ መሄድ ይቻላል። አሁን ወደ ጫሞ ሐይቅ እየተጓዝን ነው። እንግዲህ ከዚህ ትንሽ ወረድ ብለን ስንሄድ ሸሌ የሚባል ከተማ አለ። ከሸሌ ወደ ኮንሶ፣ ከኮንሶ ቀይ አፈር፣ ከዛ ጂንካ መግባት ይቻላል። ከቀይ አፈር ተገንጥሎ ደግሞ ወደ ደመካ፣ ከደመካ ወደ ኦሞ መሄድ ይቻላል። ወደ ቱርሚ፣ ወደ ኒያንጋቶ ምናምን የሚባሉት ሀመር የሚባሉት ትራይቦች ወይም ደግሞ ብሔር ብሔረሰቦች በዚህ በኩል ነው የሚገኙት፣ ደቡብ ኢትዮጵያ ውስጥ ማለት ነው። እዚህ ጋር ማነች ቤተክርስቲያን? እዚህ ጋር የሆነ ቤተክርስቲያን እየተገነባ ነው። ደስ ይላል። ታውቀዋለህ ቤተክርስቲያን? ሰላም ሰላም ሰላም። እንዴት ነው የሚያምረው በእናትህ! We stop here? Okay. Okay. Oh, wow. Yeah. Okay, this is a plantation. Yeah, it's a banana plantation. Oh, guys, all those healthy bananas will be eaten. This is the banana plantation over there. Oh, people just came to harvest. የባናና ጫካ ምን ይመስላል የሚለውን ለማሳየት ወይም ደግሞ የሙዝ ጫካ ማለት ነው። ይሄን ይመስላል እንግዲህ አርባ ምንጭ ገበሬዎች በዚህ መልክ ነው ሙዝ የሚያርሱትና ላይክ ፋርም አድርገው የሚያሳድጉት። ከዛ ወደ ተለያየ ሀገሪቱ ክፍል በአብዛኛው ሙዝ ግብአት የሚገኘው ከአርባ ምንጭ ነው። የአርባ ምንጭ ሙዝ ለየት ያለ ነው። ጥፍጥን ነው ራሱ በጣም ደስ የሚል ነው። ለምሳሌ እዚህ ጋር እዩት። ያው ጫካ ይላል፣ የሙዝ ጫካ ይላል። ኦ ማይ ጋሽ በቃ የሙዝ ጫካ እንደዚህ ነው እንግዲህ አርባ ምንጭ ውስጥ። አንቺ ምርጥ እስኪ የለሽም የሙዝ ጫካ መሬት ምናምን አታርስም? ያረስክ ነው በእውነት እግዚአብሔር። ኔክስት ይር ሚሊዮነር ነሻ፣ ቢሊዮነር ነሻ በሚቀጥለው አመት። አንበሳ ይላል።
ልፋት ይጠይቃል። Yes. ሰርተህ ዋተይ ብዙ ነገር አድርገኝ ነው እንደዚህ አይነት ፍሬ የሚሰጠው ማለት ነው። What did you say? He's saying like it requires a lot of effort to grow it in the very beginning, you know. And finally once it grow and become like this, that's how you be. Good morning. Yeah. Did you also have plantain? Yeah, he's saying like he has his own even. Do you know plantain? Yeah, he planted. So እንግዲህ እዚህ ጋር የቆምነው ይሄን ለማሳየት ነው። ከዚህ ቀጥለን ደግሞ ወደ ሀይቁ እንሄዳለን። የተለየ ነገር ካለ ስምሽን ንገሪው። ቹቹ ሂዝ ቹቹ Sounds Igbo. ቹ እንግዲህ እዚህ ጋር እንደዚህ በዚህ መልክ ይሰበሰብና እዛ ይጫናል ማለት ነው። ወደ ባጃጃችን እንግባና እንንካው ወደ ጫሞ ሀይቅ። Afraid salam. ሰላም ነው። Look at the banana. Keep going, bro. አሁን ድራይቭ ማድረግ ትችላለህ በደንብ። This one's our maize. Yeah, maize. Corn. Maize, and at the same time we got bananas mixed, you see. Yeah. እዚህ ጋር እንግዲህ ወደ አዲስ አበባ የሚጫን ሊሆን ይችላል ምናምን ያው እየጫኑ ነው በሙዝ። This one's our harvesting. Yeah. እየሰበሰቡ ነው። They are gonna just maybe transport it to አዲስ አበባ፣ ድሬዳዋ፣ ሀረር። Hello. ሰላም ሰላም፣ እንዴት ናችሁ? Salam. ሰላም ነው? Wow. Look at this. ቹቹ Guys, this is አክሽን it's a big business here. አዎ Interesting. አሁን እንግዲህ ወደ ሀይቁ እየተጠጋን ነው። ኦልሬዲ ደርሰናል። እዛ ከሀይቁ ዳር እንግዲህ ምን አለ ላይ ሰዎች አሳ ሲያሰግሩ ምናምን ይታያል። አሳ ምናምን ያጠምዳሉ። ኦልሬዲ ጨርሰዋል። አበጧት ነው። ሀይቁ እየታያችሁ ከሆነ እንግዲህ ኦልሞስት የደረስን ነው ወደ ሀይቁ። ለመዋኘት በታንኳ አንበሴ እንዴት ነው? ይሄ ቁርጥ ነው? ቁርጥ ነው? ኦኬ። ስንት ብር ነው ይሄ? ስንት ብር ነው? ኦኬ። How much? I don't know. Ask him. How much is it? ስንት ብር ነው? እንግዲህ አሳ እዚህ በዚህ መልክ ነው የሚሸጠው። You said how much? We don't know. Hey, look at that. Look at that. Is catfish. Let's take that one. Okay, you like that? Yes, catfish is sweeter. እዚህ አሳ እንግዲህ በዚህ መልክ እየተጠበሰ ምናምን ይበላል። ይኸው እዚህ ጋር እንዴት እንደሚጠበስ ተመልከቱ። ኦ እዚህ
Chucha badal. No, this one. Okay, this one. Very sweet. So how do we do it now? Just ማን ነው ማዘጋጀት የሚችል ማን ነው? በቃ በደንብ አዘጋጅለት ሮስት አርግ ማለት ጥበስለት ምናምን ነገር አምባዛ ስንበላላለ Bro, come inside. ኦኬ አላ አይበቃው ብዙ እኮ ነው እዚህ ነው የሚሰራው። ጥብስ በደንብ አድርገህ ጀስት ቆይ እነግረዋለሁ ቆይ እጠይቀዋለሁ እሱ ብሮ ኦኬ tell me just how it should be cooked he can fry it like that You just wash it. yeah Roast it. Wait, this is not 200. yeah this is 200 bro 200 ብር ነው yeah it's 200 bro It's very cheap. ትንሽ እኮ ነው ሲወጣ ይሄ Guys, look at this. አሳው ብቻ ነው 200 ብር እዛ ላይ Look at this. 200. That's $1.20. That's very good. nearly like So that yeah let's go and wash it. yeah he's gonna wash it Let me ታጥቧላ ይገፋፋል እኮ እንደዚህ አይደለም። I give him money. No, we're gonna give him later. He's saying like he knows everything how he can prepare it. So we let him. I know, I want to see the process. There's a video. Oh, so የቱ ጋር ነው እንትን ስትቆርጠው ምናምን ላይክ እያየ መቅረጽ ይፈልጋል። Yes, for the video. Just follow him. Tell him that I'll give him extra 100. ችግር የለውም. Yeah, no problem. Yeah. Okay. When he said what, I thought he was saying 2,000 or something. It's 200 ብር ገርሞታል ታውቃለህ ርካሽ ነው እያለ ነው እቺ ቅዴስ 20 cents. Yes. እንግዲህ አሳ እዚህ ጫሞ ሐይቅ ዳር በዚህ መልክ ነው ሰዎች ላይክ በቀጥታ ከሐይቁ ያሳግሩና እንደዚህ ለሰዎች መብላት ለሚፈልጉ ሰዎች ደግሞ እዚሁ ይሸጥላቸዋል። ወንድማችን አሁን እዚህ ጋር እኛ አምባዛ የምንለውን ወይም ደግሞ ካትፊሽ የሚባለው ነው ያዘዘ። እዚህ ቀረሶ ናቸው እነዚህ ቁርጡ ጥሬ የሚበሉት አሳ ጥሬ ይሄን ኦኬ የሚበሉት ይኸው ደግሞ የሚበሉት እዛ ኋላ ላይ ተሰልፏል። የቆሙት እሱም የአሳው ባለቤቶች ናቸው። እና ደግሞ አዛችሁ ነው አዛው ይሄን ሊበሉ ነው። የአሳው ባለቤት ናቸው ሲል እኔ እኮ ላይክ ዘሆል አሳውን እና ደግሞ ይሄን ያሁን እስኪ አሳየኝ። እሺ ይሄን የሚበሉት አሉ። መኪናውን ይዘህ መጥተህ ይሄ ለብለቡ ነው። ይሄ ለብለብ ነው። ኦኬ ይሄ አሁን የስንት ብር ነው? የ 2,000 ብር። ኦኬ በጣም አሪፍ ና እንሂድ እዛ ምና እችን ወጣለች። ማይ ጋሽ Ask him if this is good. It's good. if it's good Yes, is this good? Ask him. ይሄ ጤነኛ ነው? አሪፍ ነው? አሪፍ የሆነውን አርጊልኝ እያለች ነው። I want us to buy more, so we'll have enough. ይና ከማን አረሰ ማሻና ወራው ይሄ 200 ብር ነው። ኖ ተው እንጂ ላይክ ዝም ብለሽ እንትን በይ። 300. ፓስታ ቢላና ቆያንደ ያፍተው ነው But ask him, is it good? Is it still good? ጤነኛ ነው አገ ሪሊ ዛሬ ነው የወጣ? ሁሉ ዛሬ ወጣ ነው። እዚህ ጋር ያድራን ስራ Yeah, he's saying Was it's caught good. today. Yeah, they caught it today. Wow, guys, we're buying two of those so that we'll have enough. Wait, my friend. Una ay alat ola we banna. Budade. La cosa wata na ay ta ko galache ochi ba. Pampas ali. kitidi ባኪ Wow. እነዚህ አባ ኮዳ የሚባሉ አሞራዎች እንግዲህ ከዚህ በቃ እዚህ የተሰራ አሳስ ምናምን የሚወዳድቀውን ቆሻሻ የሚያጸዱት እነዚህ ናቸው ማለት ነው።
እነዚህ ባይኖሩ አካባቢው በቃ ጨማልቆ ነው የሚወድቀው በአሳ ተረፈ ቆሻሻ። Just drink more. That's the skin, eh? There, down there. Hey, my hand will smell today. Fish. Go. Oh yeah. Okay. Oh yeah. Fight for it. Competition, eh? Come. See. Oh my God. At once. Yeah, truth. Geez. So you grab it at the air. Yeah, it will have a lot of catfish today. ዋቸው በደንብ ገና አየር ላይ ነው የሚቀልቧት። $1 giant fish. Abamish. Ask you how much. ስንት ብር ነው አባዬ? How much is this? It's 5,000 bro. 5,000. Yeah. Look at this. Good. Chamo, answer soon. Answer. This is Chamo. Chamo is not bad. ነጭ አሳ ነው? ነጭ አሳ? Nile perch, okay. You can see how giant is this fish. It's Nile perch. It's very nice fish, you know, even it can be used for medicine. Cambo. Oh my God, look at this. So big. Great. ስራ አሪፍ ነው? Okay, lottery. Yes. It's just doing lottery. Very good. Nice. You're cooking yourself. Trying to help yourself. That's good. It's a lot, by the way. Huh? It's a lot. It's not a lot. It's just fish. It's not a lot. Negative. This one later. Go. No. This is what you can eat here. Fish. Huh? Bread. Very good. This boy is suffering. Oh my God. You need more? You need one? I know. It's okay. What of your finished your unlimited food? Injera. No one Lot of injera. unlimited. Unlimited package. Oh my Lord. It feels so good together. Yeah. This is life, bro. Zero pressure life. This small boy is suffering. This people is dealing with him. What is the drink? What's on the cup? That's a very hard drink. It's very strong alcohol. Yeah. Would you like to try? No, don't try it. Yeah. I don't drink alcohol that
The boy is okay. The boy is fine. The boy is on fire. You don't care. Whether it's hot or not, you don't care. Oh my lord. Let's go, bro. Let's go to Hawassa on Monday. Not Monday, Sunday. Yeah, it's better we go Sunday morning. Eh? Oh my god. This boy is on fire. Guys, I made this with so much pepper. This small boy is suffering. Oh my god. Look, bro. Look what he was saying. He's saying, is it for his enemy he add this much pepper? Yes. Oh my god. Sweetie, good. The boy is suffering. We couldn't stop. We can't stop. Oh my god. Oh my God. Yeah. I poured so much pepper. በርበሬው በስቷል ታውቃለህ? ህፃኑ እኮ አሁን ተቃጠለ ብሎ እየጨነቀው That boy would. He can't stop the boy. He's suffering. Oh my gosh. He's taking it home. It's not leaving it alone. No. He will take it home. Sia. No. The pepper I put. Just give him water. Pepper. Okay. Please stay. He won't die. The pepper I put is bigger than this. Yeah. I put a whole cup of pepper. And you kill the kid. Huh? You kill him. No, enjoy. Drink. ና ብላሽ ና ይሄ ይጣፍጣል። This one. ና ተው ይብላ እባክህ፣ ችግር የለም ብዙ ነው። My lord. እየበላ ነው እንዴ? በቃ My lord. please yeah. Eat, okay? So nice. Pepper. በርበሬ ብሎ ጨምሮ ልጁ ሲሳቀ ይሰፈር ይገላል። Ah, my lord. Oh my gosh. Well, that guy is there too. They can't leave it. This is sweet somehow, but the pepper is like too much. Too much, yeah. Ah. ተጠንቀቅ እዚህ ላይ They say here is accident-prone area. ቤተሰብ ይላል እንግዲህ የአርባ ምንጭ ዛሬ ወደ ጫሙ ሐይቅ ሂደን የነበረን ጉዞ ያያችሁትን ይመስላል። ኦልሞስት ቪዲዮ እዚህ ጋር ሊያበቃ ነው ማለት ነው። ያው የጨርሰው ሻይ እየጠጣው ነበረ።
ከዚህ በኋላ ምንም የተለየ ነገር ላሳያችሁ ስለማልችል ያለው አማራጭ ቪዲዮውን እዚህ ጋር መጨረስ ነው። ነገ ደግሞ ባለ ሌላ ቪዲዮ ጠብቁኝ። ቴንክ ዩ የምታደርጉልኝ ሰፖርት አመሰግናለሁ። ላይክ ሰብስክራይብ ማድረግ አትርሱ። let's do this and grow this channel. See you next time by another upload. Bye.